የባል ሚስት ቤት ውስጥ እያጸዳች ነበር። በድንገት የባሏ ጓደኛ ይመጣና በሩን ያንኳኳል። እሷም ባሏ መስሏት ሄዳ ስታየው ጓደኛው ነበር። ከዛ በኋላ ደንግጣ ለሱ ከመክፈት ይልቅ ቆማ ትመለከተዋለች። እሱም ከውጭ ነው እያንኳኳ አስገቡኝ እያለ ይጮኻል። እሷም ለባሏ ትደውልና ጓደኛክ መጥቶ በራፍ ላይ ቆሟል ብላ ትነግረዋለች። ከዛ ያ ጓደኛውም እሱም ለባሏ ይደውልና በር ላይ ቆም ያለው ሚስት አላስገባኝ ብላኝ ቶሎና ብሎ እሱም ይነግረዋል። አሁንም በረንዳው ላይ እንደቆመ ነው እሱ። እሷም በፍርሃት ባሏን ትጠባበቃለች። ከዛ በኋላም ባሏም ወደ ቤት መጥቶ ያ ጓደኛውም አብሮ ገብቶ ወደ ቤት ውስጥ ቁጭ ብለው እየተጫወቱ ነው። እሷም የሚጠጣ ነገሮችን ለነሱ ታቀርብላቸዋለች። የባል ጓደኛም ስለ እሷ ቁንጅና አድናቆት እየሰጣት ባሏን ሳይፈራ እዛው ፊት ለፊት ይነግራታል። ነገር ግን እኔን አላምንም ብለሽ አላስገባም አልሽኝ ብሎ እሷን ይወቅሳታል። እሷም ለጥያቄው መልስ ሳትሰጠው ለአድናቆቱ ግን በፈገግታ ትቀበለዋለች። ከዛ እሷም ራሷን አሰማምራ ለምሽት ከባሏ ጋር ለመተኛት ትዘጋጃለች። ከባሏ ጋር አልጋ ላይ ቁጭ ብሎ እያወሩ በፍቅር እንዳልተስማሙ ጓደኛው በር ላይ ሆኖ ይሰማቸዋል። እነሱም እዛው አልጋ ላይ እየተጨቃጨቁ ሳይስማሙ ሁለቱም ጀርባ ለጀርባ ሆነው ይተኛሉ። ጓደኛውም ይሄን አለመስማማታቸውን ካየ በኋላ በሚስቱ ላይ አንዳች ነገር ያድርበታል። ከዛ እንደነገው ጠዋት ላይ ባልም ወደ ሥራ እየሄደ የባል ጓደኛም እሷን ቻው እያላት እየወጡ ነበር። አሁን ሁሉም ሄደው ቤቱ ነፃ ስለሆነላት እሷን በስልክ እየተጀናጀነች ነበር። ከዛ ግን ብዙም ሳትቆይ የሆነ ሰው በሩን እንዳንኳኳ ትሰማለች። ከዛ ተነስታ ሄዳ በሩንም ስትከፍተው ያ የባሏ ጓደኛም ሰተት ብሎ ግባ ሳትለው ይገባል። እሷም ደንግጣ በቆመችበት ትቀራለች። ባልሽ ነው ሚስቴን አጫውታት ብሎ ይላከኝ ብሎ ቀጥ ብሎ ወደ ውስጥ ገብቶ ይቀመጣል። እሷም አሁን ምን እንደምታረግ ግራ ገብቷታል። ከዛ በኋላ የጠጡበትን ወይን እያነሳች ነበር። ነገር ግን እሱ ይመጣና ወይኑን እዛው እንድታስቀምጠው እንዳታነሳው ይጠይቃታል። ከሷ ጋር አብሮ ለመጠጣት ነው። እሷም ነገሩ እንግዳ ነገር ቢመስላትም ነገር ግን እሱ እያጫወታት ስለነበረ ከብቸኝነት እንደሚሻል ትረዳለች። እሱም ጠጪ ወይንሽን እያለ ይነግራታል። እሷም ቀስ እያለች በፍርሃት ለመጠጣት ትሞክራለች። ቀስ እያለች አንዴ ስትቀምስ ደስ እያላት ይመጣል። ባሏ የማይሰጣትን ፍቅር እሱ በጨዋታ ሲሰጣት ነገሮችን ቀለል በማድረግ ከሱ ጋር ፈታ ማለት ትጀምራለች። ከለመደችም በኋላ እሱ ሳይጠይቃት ራሷ መጠጣት ትጀምራለች በደንብ። ከዛ በኋላ መኝታዋንም ታነጣጥፍና ሄዳ ትተኛለች። እሱም እቅዱ ስለተሳካለት ወይኑን በደስታ ይጎነጫል። ጌም ኦቨር። እንደ አርሰናል ዋንጫውን ይስማል። ከዚህ ደግሞ ባልም ወደሷ ይደውላል።